አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሱመዲ ቤተሰቦች እንዴት ናቸው? ሀባይቦቼ በአዲስ ቻናል መጥቻለሁኝ። አበረታቱኝ፣ ሰብስክራይብ፣ ሸር፣ ላይክ አድርጉልኝ ውዶቼ። 915 ያለው ነበረኝ 915 ሰብስክራይብ፣ እንዲሁም ደግሞ ሰዓቱ ትንሽ የቀረው ሰብስክራይብ ማሻአላህ ነበርና አጋጣሚ ስልክ የተበላሽቶብኝ ውዶቼ ኢሜሉና ፓስወርዱን ይዤዋለሁ። ላኪን ፓስወርዱ ላይ ስህተት አለበት እና እምቢ ያለኝ ብለው ብሰራው ማለት ነው። እና ሶስተኛ ወሬን ይዤለሁ ራሱ ከተውኩት ማለት ነው። በቃ አስጠላኝና ግን እስኪ ተስፋ ሳልቆርጥ እንሞክረው ሌላ ከፍቼ ብዬ አዲስ ከፍቻለሁኝ። አበረታቱኝ ውዶቼ። እኔ ተዘናግቼ ነው፣ ስልኩም አዲስ ስለነበረ 2 ወሩ ነበርና ቀስ ብዬ ይዘዋለሁ እያልኩኝ በስህተት ነው ያዝኩትም ይዣለሁም ብዬ ነበር። ግን ስህተት አለበት ፓስወርዱ። ኢሜሉ ደህና መጥቶልኝ ነበር። ምንም ማድረግ አልችልም። በቃ አዲስ ነው መክፈት ያለብኝ እና አዲስ ከፍቻለሁኝ። አበረታቱኝ ውዶቼ። በያላችሁበት በዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። እስኪ ተስፋ ሳልቆርጥ ልቀጥል ብዬ ነው ሀባይቢ፣ አበረታቱኝ ማለት ነው። እና በዙ አጋጣሚ ዩቱብ ስትከፍቱ በደንብ አድርጋችሁ ያዙ። ፓስወርዳችሁን፣ ኢሜላችሁን ወረቀት ላይ ጻፍ አድርጋችሁ ያዙ ማለት ነው። እኔ አሁን ይሄንን ስከፍት መጀመሪያ ወረቀት ላይ ጽፌ ነው ከዛ ስልኬ ላይ ያሰፈርኩት እና ከዛ መልሼ ደግሞ በሌላ ስልክ ቸክ አድርጌ ነው ማለት ያኛው ወላሂ በጣም አዲክሞኝ ነበር። በጣም ነበር የደከምኩት 915 ሰብስክራይብ እስከሚደርስ ወላሂ እንቅልፌን እያጣሁኝ ነበር ማለት ነው። እና ሰዓቱንም ለመሙላት በጣም እየታገልኩኝ በጣም ለፍቼበት ደክሜበት ስለነበረ አስጠልቶኝ ነበር። እንደገና ተመልሻለሁኝ ሀባይቦቼ፣ አበረታቱኝ ማለት ነው። እና ምን ልላችሁ ፈልጌ ነው፣ በደንብ ያዙ ማለት አሁን ስልካችሁ ቢበላሽባችሁ ቢወሰድባችሁ እንኳን በሌላ ስልክ ትከፍታላችሁ ያንኑ ማለት ነው። ያንኑ ትከፍታላችሁ እና ብዙ አጋጣሚ እስኪ የምታውቁ ኢሜሉ ደህና ወጥቶልኝ ነበር፣ ፓስወርዱ ነው። ከዛ እንትን የጉግል ኮድ ይጠየቀኝ አልገባኝም ብዙም። ከዛ ዝም ብዬ እንትን ስጎረጉረው የሆነ ምልክት አመጣልኝ ማለት ነው። ከዛ ያንን ስነካው ሜሴጅ ደረሰኝ፣ ሞላሁት። ከዛ ያው የበፊቱ ዩቲዩብ ከተከፈተ ጠይብ ግን ሰብስክራይብ ባዶ ነው። ሁሉም ነገር እንዲያለ ሆኖ ሰብስክራይብ ባዶ ነው። ቪዲዮ ምናምን የለውም። እንደዛ ሆኖ ነው እንደሚወርደው። እና ብዙ አጋጣሚ እስኪ የምታውቁ ሀባይቢዎቼ እስኪ አስረዱኝ። እኔ ምንም አልገባኝም። የሰው ልጅ ብቸኝነት አለው። ያም ብቸኝነቱን አላህ ጋር በመሆን ብቻ እንጂ ምንም ነገር አያስወግድለትም። ዓለም ቢከባው ሰላም ናችሁ ወይ ሀባይቢ? ከኔ ጋር ሁሉ ሰላም ነው። የዛሬ ውሎ እንግዲህ ቤት ማጽዳት ነው እና እንደፈለኩ በሳምንት አንድ ጊዜ በደንብ ካጸዳሁት አይቆሸሽብኝም ማለት ነው። ልጆች ስላሉ ትንሽ ከብዳል መስያሉ ማጽዳት መስላለብኝ ነው። ሰብስክራይብ ላይ ሸር ያደርጋችሁ አበረታቱ እስኪ ማለት ነው። 1000 ሰብስክራይብ ያለው ቻናል ነበር ነው። በጣም ተሰብሮ ኢሜሉን ይዤዋለሁ ማለት ነው። እና ፓስወርድ ግን የለኝም። ይዤዋለሁ ብዬ ነበር፣ ስህተት አለበት። ብዙ አጋጣሚ እስኪ ማስተካከል የምትችሉ ተባበሩ ማለት ነው። አባይ እና ዛሬ ቀኑ ላይ ይሄን ይመስላል። እንደዚህ አድርጌ ፏርጌ አጸደዋለሁ ማለት ነው።
ሀቂቃ በጣም ይደክማል። ግን ብዙ ጊዜ እንደዚህ አላለም አላረገውም። በጣም በሳምንት አልበለዚያ በ15 ካልቻልኩ በወር በ3 ሳምንት ማለት ነው። ግን ቆንጆ ነው። ረፍ ትላላችሁ ብዙ ጊዜ ሁሉም እያደረጋችሁ ማለት ነው። ብዙ ውሃ ያረግበት ሰሞኑን ማረግበት በኸፍ የሚፈለግ በኸፍ ሳይሆን ምንዙፍ እሱን የሚያጸደው ማለት ነው። ሳሙና ከተደረገበት ትንሽ የድክና የሚመልሳችሁ ውሃ ረጭታችሁ ካልደፋበት ከባድ ነው እና እሱን ብቻ ነው የምጨምረው። አረፋው ማለት ነው ዝም ብሎ ነው፣ የውሸት ነው፣ የውሸት አረፋ ነው። በመክሊሳ ስላሸሁት ነው እንጂ ዝም ብሎ ሰማት ነው። እና ባይቢ አበረታቱኝ እስኪ ማለት ነው። በጣም ደክሞኛል፣ ሰልችቶኛል እና ሀቂቃ በጣም ለፍቼበታለሁ ማለት ነው። ግን አላህ አላለውም ስላልፈቀደ ተቀብያለሁ። አስጠልቶኝ ራሱን ከተውኩኝ 3 ወር። ግን እስኪ ተስፋ መቁረጥ የለብኝም ነው ሞክረው ብዬ ነው ማለት ነው። አንድ እጅ ስለሆነ ነው እንጂ በአንድ እጅ ካሜራ ይዞ በአንድ እጅ ስለሆነ ነው እንጂ ሆነ የማደርገው ማለት ነው። ስመስህ አሁን ይሄን እንዴት ነው የማደርገው? በጀሩፍ ነው የማፍሰው ማለት ነው። ሌላ መሄጃ የለውም። በጀሩፍ ግን ፏርጌ ነው የማፍሰው። ያዲክማል ላኪን አለ የተሻለ ህይወት እስከሚሰጠን በዚህ ልክ ነገረኛው ዛሬ የለም። እንደዚህ ብሮስኩስ አድርጌዋለሁ ማለት ነው።